አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሂድ ኢስላሚክ አፖሎጂስት። ይህ አፕ ከ20 በላይ ርዕስ ያካተተ ሲሆን በጣም ለአጠቃቀም ምቹ ተደርጎ የተዘጋጀ እንዲሁም አንብቦ ሲጨርሱ ለፈለጉት ሰው መላክ እንዲችሉ ተደርጎ የተዘጋጀ ምቹ አፕ ነው። ሌሎችም ብዙ ድንቅ ነገሮችን አካቷል። አፑን እንዴት አውርዳችሁ መጠቀም እንደምትችሉ ላሳያችሁ ስለሆነ ኢንሻአላህ በትዕግስት ተከታተሉን፣ ታተርፋላችሁ። በመጀመሪያ ወደ አፕ ስቶር እንገባለን። በመቀጠል ከላይ ቀስቱ የሚያሳይበት ጋር ወሂድ ኢስላሚክ አፖሎጂስት ብለን እንጽፋለን። መጀመሪያ የሚመጣው የምንፈልገው አፕ ነው። ኢንስቶል እንለዋለን። እኔ ቀድሜ ስላወረድኩት ኦፕን እለዋለሁ። ወደ ውስጥ ያስገባናል። እንደምትመለከቱት ሆም ፔጁ በጣም ያምራል። ውስጡ በጣም ሳቢ ተደርጎ የተዘጋጀ ነው። በቅድሚያ ከላይ የምንመለከታቸው 5 ምልክቶች ለምን ይጠቅሙናል? ይህንን አፕ ለሌላ ሰው ለማጋራት ከፈለግን ይህንን በቀኝ ያለውን እንደነካ ነው የተለያዩ ድህረ ገጾች ይመጡልናል። ወደምንፈልገው ማህበራዊ ሚዲያ የማውረጃ ሊንኩን መላክ ያስችለናል ማለት ነው። ለምሳሌ ያክል ወደ ቴሌግራም ለአንድ ወዳጅ ማጋራት ብፈልግ ቴሌግራም የሚለውን በመንካት ወደምፈልገው ሰው መላክ ያስችለኛል። በተመሳሳይ መልኩ ወደ ፌስቡክ ወይንም ዋትስአፕ እንደዚሁ ወደ ሌሎች ማህበራዊ ሚዲያዎች ማጋራት ትችላላችሁ ማለት ነው። በመቀጠል የምናገኘው ዌብሳይት ነው። ወደ ዌብሳይት መግባት ከፈለግን ይህንን እንጫናለን። በተመሳሳይ መልኩ ቴሌግራም፣ ፌስቡክ፣ ዩቲዩብ ውስጥ መግባት ስንፈልግ እነዚህ ምልክቶች በመጫን የወሂድ ሶሻል ሚዲያ ፕላትፎርሞችን ማግኘት እንችላለን። እንደምትመለከቱት ሆም ፔጅ ላይ በብዙ አርዕስቶች ዙሪያ ጽሁፎች ተጽፈዋል። በምትፈልጉት አርዕስት ዙሪያ ገብታችሁ ማንበብ ትችላላችሁ። ሌላው እዚህች ጋር 3ቷን ሰርዝ ስትጫኑ በተለያዩ አርዕስቶች ዙሪያ የተጻፉ ሰንጠረዦች ታገኛላችሁ። ነብያት ብሎ ይጀምራል። ማንበብ ከፈለግን ማንበቡን ይቀጥሉ የሚለውን ሳጥን መጫን ነው። እንደምናየው ጽሁፎቹ በዚህ መልኩ የተዘጋጁ ናቸው። አንብበን ስንጨርስ ይህንን ጽሁፍ ከወደድነውና ማጋራት ከፈለግን እዚች ጋር የምናገኛትን የማጋሪያ ምልክት በመጫን ይህንን ጽሁፍ ማካፈል እንችላለን። ሌሎቹንም በዚሁ መልኩ ማለት ነው። ወደ ኋላ ስንመለስ ብዙ ርዕሶችን እንመለከታለን። ነብያት፣ ባይብል፣ ጂሃድ፣ ሐዲስ፣ ነገረ ክርስቶስ፣ ስነ ፍጥረት፣ ቁርአን፣ ቀደር፣ ስላሴ፣ አላህ፣ ነገረ ድህነት፣ ክርስትና፣ ሴቶች፣ ነቢያችን ሰለላሁ ዐለይሂ ወሰለም፣ መልሶቻችን፣ ኢስላም፣ ነገረ ማርያም፣ የመጨረሻው ዘመን፣ አኽላቅና አደብ፣ ነገረ መላእክት፣ ጥያቄያችን፣ ስነ ዕውቀት፣ ልዩ መጣጥፍ። 1-2 የቀሩ ነገሮችን ልጨምርና አጠቃልላለሁ። ወደ ሆም ፔጅ ልመልሳችሁ። ከላይ የምትመለከቷትን የሰርች ምልክት በመጫን የምትፈልጉትን ርዕስ ጽፋችሁ ሰርች በማድረግ ወዲያው እንዲመጣላችሁ ማድረግ ይቻላል። ለምሳሌ ያክል ነፍስ ብለን ብንፈልግ በዚህ ርዕስ የተጻፈው ይመጣልናል። ማንበቦን ይቀጥሉ የምትለውን ሳጥን በመጫን ማንበብ ይቻላል። በዕለት ተዕለት ህይወታችን ልናውቃቸው የሚገቡ በርካታ ዕውቀት መሸመቻ አፕ ስለሆነ ለማወቅና ለመተግበር ይረዳን ዘንድ ይህን ጠቃሚ አፕ ከአጅሩ ተቋዳሽ እንዲሆኑ አንብበው ለሌሎች ያጋሩ። መልካም ጊዜ። ፊ አማኒላህ።